ምን አለ? ኢትዮጵያ ነው። አዎ ኢትዮጵያዊ ናቸው። ኢትዮጵያ እዚህ ቅርብ ነው። እንደው ኤቲሳ የሚባል ቡልጋ ውስጥ የሚገኝ እዚህ ሸዋ የሚባል ይሄ ቡልጋ የሚባለው ሀገር በ12ኛው ክፍለ ዘመን 1000 ዓመት በላይ በፊት ከ1000 ዓመት በፊት ማለት ነው። ተመልከቱ ከተወለዱ አቡነ ተክለ ሃይማኖት ከ1000 ዓመት በፊት ማለት ነው በቡልጋ የተወለዱ ናቸው። አባታቸው እግዚአብሔር ይባላል። አባታቸው ጸጋዛብ ይቅርታ፣ ካህኑ ጸጋዛብ፣ እናታቸው እግዚአብሔር ትባላለች። አባታቸው ካህን ነው። ካህን የሚያጥን ቤተ መቅደሱን የሚያጥን ጧት ለኪዳን፣ ቀን ለሰርክ፣ ቀን ለቅዳሴ፣ ማታ ለሰርክ ጸሎት የሚመላለስ ተመልከቱ። እናታቸው ደግሞ ታላቁን መልአክ ቅዱስ ሚካኤልን የምትወድ ታላቁን መልአክ ቅዱስ ሚካኤልን በየወሩ የምትዘክር የምትማጸን እንደ ባሏ ደግ የሆነች አባቷ ባለቤቷ ደግ የሆነ ዘካርያስን የሚመስል እሷ እግዚአብሔር ኤልሳቤጥን የምትመስል ተመልከቱ። እነዚህ ሰዎች ደግ ናቸው። ከቤተ መቅደስ አይጠፉም። ግን ልጅ አልነበረም። ተመልከቱ። ልጅ አልወለዱ። ልጅ የላቸውም። ሀብታሞች ናቸው። ጥሩ ኑሮ የሚኖሩ ናቸው። ልጅ ግን አልነበራቸው። ምን ትማጸናለች እሷ? ልጅ ስጠኝ አለች። ማናት እንደዚህ አለች? እግዚአብሔር ልጅ ስጠኝ ግን አለች። ልጅ ስጠኝ፣ የምትሰጠኝ ልጅ ግን አንተን የሚያገለግል አንተን የሚወድ ይሁን። አንተን የማይወድ ከሆነ ግን ማህፀኔን ዝጋው። ምዕመናን እናቶቻችን፣ ልጆች የሌላቸው ሰዎች ልጅ ሆኖ ይወለድ ብቻ። ልጅ የላትም ከመባል አድነኝ የሆነ ይሁን አይደለም እንለው አንልም። ኧረ ተው፣ እንደዚህ ካላችሁ ጥሩ ነው። አንዳንዶቹ ግን ብቻ ልጅ ይሁን ይሰጥ፣ እንደው መሃናት አትወልድም ከመባል አድነኝ አይደለም ብዙ ይላሉ። እናንተ ካላላችሁ ግን ያንተን የማያገለግል ከሆነ ማህፀኔ ይዘጋ ያለች። ከዚህ በኋላ ስለቷ ዘገየ። ቆይ ትማጸናለች። አቤቱ ባሏ ሄዶ ኪዳን ሲያደርግ እሷም አብራ ተከተላ ትለምናለች። ግን ከሚገርማችሁ ነገር ይሄን ልመና እየለመነች ይሄን እየተማጸነች በደጁ እያለች መከራ መጣ፣ ፈተና መጣ። እግዚአብሔር ከፈተና ይሰውረን። ፈተና መጣ። ክርስቲያኖቹ እንዴት ይፈተናሉ? አይፈተኑ? ይፈተናሉ። አዎ ይፈተናል። ክርስቲያን ካልተፈተነ ክርስትናው ባዶ ነው። በምን ይታወቅ? ክርስትና በፈተና የሚያልፍ መሆን አለ። የኛውን አሁን ችግር ፈተና ለምን ያገኘን? ካህናቱ ጀምሮ እኮ ካህናቱ እኮ የሚማሩት በመከራ ነው። መከራው ለምን አገኘን ይላል። ለምን መከራ ጸናብን? አሁን በሀገራችን መከራ ነው ያለ። ይሄ ለምን አገኘን? ሁላችን የምንለው ለምን ፈተና በዛብን? እንዴ ፈተናው ዋጋ የምናገኝበት ከሆነ ይሄ በዚህ ፈተና ጊዜ ምን ሆነ? ከዚህ ከወላይታ አካባቢ አሁን ወላይታ አካባቢ ያለው በዚያን ጊዜ መሳፍንት የሚባሉት ይሄ ኢትዮጵያ በንጉስነት አይደለም የምትተዳደረው የነበረ መሳፍንት የሸዋን የሚያስተዳድረው መስፍን አሸንፎ ህዝቡን ማርኮ ሲማርክ እግዚአብሔርን ጸጋ ዘአብን አገኛል። ጸጋ ዘአብን እያባረረ በጦር እያባረረ ይኸው ተክለ ሃይማኖት አልተጸነሱ እያባረረ ምን መልካም ልጅ ስጠኝ ብላ የጸለየችው እግዚአብሔር እየተማጸነች በቤተ መቅደስ እየተማጸነች ጸጋ ዘአብ ጧት ተነስቶ ወደ ኪዳን ወደ ቤተ ክርስቲያን እየገሰገሰ እነዚህ ወታደሮች ተደረሱ። እነዚህ ጣዖት አምላኪዎች ስለነበሩ ጸጋ ዘአብን እያባረረ በጦር ሊወጋው እንዳሁኑ ጥይት የለም። በጦር ሊወጋው ሲባረረው እየሮጡ ሂደው ባህር ውስጥ ይገባሉ። ባህር ምን ትሆናለች? እንደ ድንኳን ሆና ትጠብቃቸዋለች። አይ ባህር ከገባ እዚያ ሞቷን ብለው ጥለው ሄዱ። በዚያ ሲሄዱ ከቤት ደግሞ እግዚአብሔርን አገኙ። ሲያዩት ልዕልት የምትመስል ቆንጆ ሴት ናት።
አይ እቺማ ለኛ እሷን አንገልም እሷን ለአንዱ ጦር አዛዥ ሚስት ትሆናለች ብሎ ማርከው ይዘው እንደዚህ ያለ መከራ ይሰውረን። ይዘዋት ጸጋ ዘአብ ከዚያ ሆነው ሲጸልዩ ምንድነው አለ እግዚአብሔር ያለው ምንድነው መሰላችሁ? አንተ እዚህ ባሕር ውስጥ እንዳትሞት ማደረገ ካንተ አብራክ የሚከፈል የኔ አገልጋይ አለ። ተመልከቱ እዚህ ከባሕር ውስጥ ነው ተመልከቱ። አንተ በዚህ ባሕር ሆነ እንዳትሞት ነፍስ እንዳትወጣ በአሕዛብም እንዳትገደል ከአብራክ የሚወለድ የመረጥኩት ልጅ አለ። በሆድ ሳልሰራ አውቄአለሁ የተባለው ተክለ ሃይማኖት ተመልከቱ። እግዚአብሔር ሲናገር አንድ ብቻ ለአንድ ሰው ብቻ አይደለም ለሁላችን ነው የሚናገር። ለሁላችን ነው የሚናገር። ለነብዩ ኤርሚያስ የተነገረው ተመልከቱ። ለተክለ ሃይማኖት ተስፋ ጸጋ ዘአብ ከዚያ ከባሕሩ ላይ አድሮ ጧት ሲወጣ ሲሄድ ቤቱ ባዶ ሚስቱ ተማርካል። እዚያ ወስደው ወታደሮቹ እኔ ላግባት ለኔ ትሁን በጣም ቆንጆ ናት ለኔ ትሁን እነዚህ መጣላት ጀመሩ። ከነሱ መካከል አንዱ ምን ይላል? አይ ሁላችንም አትሆንም ለንጉሱ ለበተሎሚ ትሆናለች እሷ ጥሩ ናት። ያ በተሎሚ የሚባለው ንጉስ ደግሞ መተሎሚ ነው የሚባለው። እሱ ደግሞ 11 ሚስቶች ያሉት ነው። አሕዛብ ብዙ ሚስቶች ያገባል። 11 ሚስቶች የነበሩት ሰው ሲያያት በጣም ወደዳት። ይችን ማጠብቁ ወደ ሀገራችን ሲደን በጣዖቱ ቤት ድግስ ተደግሶ 12ኛ ሚስት ሁና አገባታለሁ። 12ኛ ሚስት ሁና ነው ማገባት። በዚህ በመንገድ ላይ አይደለም። ወርቅ ልብስ አልብሷት፣ ጠባቂ አብጁላት፣ ምግብ ጥሩ ምግብ መግቧት እስኪንመለስ ድረስ ሰራዊቱ ሰበሰበ። በፈረስ አንዱ ፈረስ ሲደክም አንዱ ፈረስ ያተካችሁ ወደ ሀገሬ ተመልሳችሁ ድግስ ያለመጠን ድግስ እንዲደገስ እኔ ከ15 ቀን በኋላ እደርሳለሁ። ከ15 ቀን እንደደረስኩ በቤተ ጣዖቱ እሷ ንግስት አድርጌ አገባታለሁ። ምን ብላ ጸለይ? ለካህኑ በእግዚአብሔር ፊት በአንተ ፊት የሚቆመው ዕጣን የሚያጠነው መስዋዕት የሚሰዋው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ለሚቀድሰው ካህን ሚስት አድርገህ ሰጥተህ ልጅ ስጠኝ ብዬ ስጠይቅ ለእሱ ነስተህ ለአሕዛብ ጣዖት ለሚያመልከው ሚስት አደረገኝ አንተ ታውቃለህ ብላ ጸለይ። ቀን ያልብስ ወርቅ የለበሰውን ለብሳ ትውላለች። ማታ ወታደሮች አጅበዋት ትተኛለች። ንግስት ናት። የዚያን ጊዜ ያንን ቀን የለበሰችው ያ የወርቅ ልብስ ንጉሱ አልብሷት የተባለው አውልቃ ትጥላለች። የራሷን ልብስ ትለብሳለች። ቆማ ትጸልይ ታድራለች። አሳልፈህ ልትሰጠኝ ነው ለአረሚ ጣዖት ለሚሰግደው ለጣዖት ለሚያመልከው ልሰግድ ነው ወይ እያለች ትጸልያለች። እራት ብይ ስትባል አልበላም ትላለች። ምሳ ብይ አልበላም ትላለች። ለምን ስትባል እኔ ፍርዱን እስኪሰጠኝ ድረስ ጸልያለሁ። አላማረረችም። እኔና እናንተ መከራ ቢደርስብን እናማረራለን ወይስ አናማረር? አናማረር ማለት አዎ ማማረር የለም። ተመስገን ነው። በዚህ ጊዜ 15 ቀን ከ15 ቀን በኋላ አገራቸው ደረሱ። ድግሱ በጣም በትልቁ ድግስ ተደግሷል። በጣም በትልቁ ድግስ ተደግሷል። የዚህ የማክሰኞ ገድለ ተክለ ሃይማኖትን ብታነቡት ይሄን ይነግራቸዋል። የማክሰኞ ገድለ ተክለ ሃይማኖትን አብቡት። ድግሱ ከተደገሰ ንጉሱ ሲደርስ በቤተ ጣዖቱ ሊያነግሷት ለጣዖት ወስደው ሊያሰግዷት ጧት ይዘዋት ጣዖት ቤት አስገቧት። ስገጂና ንግስት ትሆኛለሽ አሏት። ለጣዖቱ ሰግደሽ ምን ትሆኛለሽ? ንግስት ትሆኛለሽ። አልሰግድም። እስቲ በሰው ሀገር አስቡት። አልሰግድም ማለት እኔ ሰማይና ምድርን ለፈጠረው ለእግዚአብሔር ነው እንጂ ብሰጥ ሰው ለሰራው አይን እያለው አይን ሆሙ ወእየሬም አይን እያለው የማያይ እዝን ሆሙ ወያጼኑ ወይሰሙ ጆሮ እያላቸው የማይሰማው እግር ሆሙ ወያሐውሩ እግር እያለው የማይሄድ እጅ ሆሙ ወይከሱ እጅ እያለው የማይዳስስ
ለዚህ